እሺ ዛሬ ደግሞ ሊሚት እንዴት መፈለግ እንደምንችል እናያለን ማለት ነው። how to find limit of square root of 1 plus square root of 20 plus x minus square root of 6 over x minus 5 የሚለውን ሊሚት እንዴት ነው ማግኘት የምንችለው የሚለውን እናያለን ማለት ነው። ስለዚህ ቀጥታ ምን እናደርጋለን እዚህ ጋር x approaches 5 ተሰጥቶናል እዚህ ጋር። ስለዚህ ቀጥታ x 5 ብንተካው ምን ይሆናል ማለት ነው? ይሄ ፎርሙላ ይሄኛው ኦቨር 0 ይሆናል። ስለዚህ አንዲፋይን ይሆናል። የሆነ ቁጥር ኦቨር 0 ሲሆን አንዲፋይንድ ነው የሚሆነው ማለት ነው። ስለዚህ ቀጥታ ኤክስ 5 እዚህ ጋር ማስገባት አንችልም ማለት ነው። ኤክስ አፕሮችስ ቱ 5 ማለት ወደ 5 የሚጠጉ ቁጥሮች ናቸው። ስለዚህ ምን ማድረግ አለብን ማለት ነው? መጀመሪያ ኤክስ ማይነስ 5 ምን መሆን አለበት? ዲፈረንት ፍሮም 0። ምክንያቱም ይሄ 0 ከሆነ አንዲፋይንድ ስለሚሆን ማለት ነው። እሺ ስለዚህ ይሄኛው እንዴት አድርገን ነው ሶልቭ ማድረግ የምንችለው የሚለውን ነገር እናያለን ማለት ነው። ስለዚህ ይሄን ሶልቭ ለማድረግ ምን እናደርጋለን? ሊሚት ኤክስ አፕሮችስ 5 ስኩዌር ሩት ኦፍ 1 ፕላስ ስኩዌር ሩት ኦፍ 20 ፕላስ ኤክስ ማይነስ ስኩዌር ሩት ኦፍ 6 ኦቨር ኤክስ ማይነስ 5። ስለዚህ ምን ማድረግ አለብን ማለት ነው? የግድ እዚህ ጋር 5 ብናስገባ ስለማይሆን ማለት ነው እያንዳንዱ ቁጥር ከመሞከር ይልቅ ምን እናደርጋለን? ይሄኛውን ፋክተራይዝ እናደርገዋለን ማለት ነው። ፋክተራይዝ ለማድረግ ምን እናደርጋለን ማለት ነው? ስኩዌር ሩት ኦፍ 1 ፕላስ ስኩዌር ሩት ኦፍ 20 ፕላስ ኤክስ ምን እናደርጋለን? ይችኛዋ ማይነስ አይደለች ያለችው። አሁን እዚህ ጋር ስንመጣ ምን እናደርጋታለን ማለት ነው? ፕላስ ኦቨር 1 ፕላስ ስኩዌር ሩት ኦፍ 20 ፕላስ ኤክስ ፕላስ ስኩዌር ሩት ኦፍ 6 ይችኛዋ ስኩዌር ሩት ኦፍ 6 ነች ማለት ነው። ይሄ እንደዚህ እንዘጋዋለን። ስለዚህ ምን እናደርጋለን ማለት ነው? ይሄ በዚህኛው ስናባዛ ኦልሞስት ይሄኛው በአንድ እንደማባዛት ነው የሚታሰበው። ይሄኛው ሲባዛ በአንድ ማለት ነው። ስለዚህ ይሄኛው ራሱ ይመጣል። ምንም የተቀየረ ነገር የለውም። ስለዚህ እዚህ ጋር ምን እናደርጋለን ማለት ነው? ሊሚት ኤክስ አፕሮችስ 5 ይሄኛው አሁን ምን እናደርጋለን? ይሄኛው ሲባዛ ይሄኛው ማባዛት ነው። ይሄኛው ከዚህኛው ጋር ማባዛት ነው ማለት ነው። ስለዚህ ይሄ ከዚህኛው ጋር ስናባዛ ምን ይመጣል ማለት ነው? ይሄኛው ምን ይመጣል ማለት ነው? ይሄኛው ስኩዌር ስናደርገው ምን ይመጣል? አንደር ራዲካል 1 ሲደመር ይሄኛውም አንደር ራዲካል ውስጥ ነው ያለው 20 ሲደመር ኤክስ ማይነስ ይሄኛው ምን ይሆናል? ዞል ስኩዌር ይሆናል ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን ማለት ነው? ይሄ ከዚህኛውና ከዚህኛው ማባዛት፣ ይሄኛው ደግሞ ከዚህኛውና ከዚህኛው ጋር ማባዛት ነው ማለት ነው። ስለዚህ ይሄ ሲባዛ ይሄኛው ዞል ስኩዌር ይሆናል ማለት ነው። ስለዚህ ይሄኛው ሲባዛ በዚህኛው ስንት ይሆናል? ፕላስ አንደር ራዲካል 6 አንደር ራዲካል 1 ፕላስ 20 ሲደመር ኤክስ ይሆናል ማለት ነው። ከዛ ማይነስ 6 አለች። ማይነስ አንደር ራዲካል 6 ሲባዛ በስንት? በዚህኛው መጀመሪያ ማለት ነው። ሲባዛ በዚህኛው ይሆናል 20 ሲደመር ኤክስ። ከዛ ደግሞ ማይነስ ሩት 6 ሲባዛ በዚህኛው፣ ይሄ በዚህኛውና በዚህኛው ማባዛት ነው። ይሄኛው አሁን በዚህኛው ስናባዛ ስንት ይሆናል ማለት ነው? ማይነስ አንደር ራዲካል 6 ዘሆል ስኩዌር ይሆናል ማለት ነው። ስለዚህ ምን ይሆናል? ይሄ ኦቨር እናደርጋለን ኤክስ ቀነስ 5 ሲባዛ በዚህኛው ማለት ነው። አንደር ራዲካል 1 ሲደመር አንደር ራዲካል 20 ሲደመር ኤክስ ሲደመር አንደር ራዲካል 6 ትሆናለች ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? ሊሚት ኤክስ አፕሮችስ 5 ይሄኛው ስኩዌር ሲሆን ምን ይሆናል ማለት ነው? ይሄ ስኩዌር ሲሆን 1 ሲደመር የላይኛው ስኩዌር ብቻ ነው የሚጠፋው። እቺኛው 1 ኦቨር 2 ትወጣለች፣ 1 ኦቨር 2 ትወጣለች በቱ። ስለዚህ ይሄኛው ይቀራል ማለት ነው። አንደር ራዲካል 20 ሲደመር ኤክስ። ይሄ ስኩዌር ለዚህኛው ለውጭኛው ብቻ ነው ራዲካል ብቻ ነው የሚያገለግለው ማለት ነው። ስለዚህ ፕላስ እዚህ ጋር ምን አለ? ሩት 6 ሲባዛ በዚህኛው ማይነስ ሩት 6 ሲባዛ በዚህኛው ምን ይሆናል ማለት ነው? ይሄ
ዜሮ ፕላስ ዜሮ ይሆናል ማለት ነው። ምክንያቱም ፕላስ ሩት 6 ማይነስ ሩት 6 ሲባዛ በዚህኛው ዜሮ ነው የሚሆነው። ማይነስ እዚህ ጋር ሩት 6 ዘ ሆል ስኩዌር ማይነስ ምን ትሆናለች ማለት ነው? 6 ሩት 6 ዘ ሆል ስኩዌር 6 ትመጣለች ማለት ነው። ስለዚህ ኦቨር ኤክስ ማይነስ 5 አንደር ራዲካል 1 ፕላስ አንደር ራዲካል 20 ፕላስ ኤክስ ትሆናለች ማለት ነው። ሲደመር አንደር ራዲካል 6 ትሆናለች ማለት ነው። አሁንም ገና ነው። 5 እዚህ ጋር ብናስገባ ምን ይሆናል ማለት ነው? 5 ማይነስ 5 ዜሮ ይሆናል። ዜሮ ሲባዛ በዚህኛው ዜሮ ነው። ስለዚህ የሆነ ቁጥር ኦቨር ዜሮ ደግሞ አንዲፋይንድ ነው ማለት ነው። ስለዚህ አሁንም 5 ማስገባት አንችልም። ስለዚህ ቀጣይ ምን ማድረግ አለብን ማለት ነው? የግድ ይሄኛውም የግድ ፋክተራይዝ ማድረግ ይኖርብናል ማለት ነው። ስለዚህ ምን እናርግ? ይሄኛው ስንት መጣ? 1 ሲደመር ስኩዌር ሩት ኦፍ 20 ፕላስ ኤክስ ፕላስ ማይነስ 6 ማለት ነው። 1 ማይነስ 6 ማይነስ 5። ስለዚህ ስኩዌር ሩት ኦፍ 20 ፕላስ ኤክስ ማይነስ 5 ትሆናለች። ኦቨር ኤክስ ማይነስ 5 አንደር ራዲካል 1 ሲደመር አንደር ራዲካል 20 ሲደመር ኤክስ ትሆናለች ማለት ነው። እችኛዋ ፕላስ አንደር ራዲካል 6 ትሆናለች። ስለዚህ ምን ማድረግ አለብን ማለት ነው? ቀጣይ ፋክተራይዝ እናድርገው። እዛ እያለ በየትኛው በዚህኛው ፋክተራይዝ እናድርገው፣ በላይኛው ማለት ነው። ምክንያቱም በዚህኛው ኦልሬዲ ፋክተራይዝ ስላደረግን በዚህኛው ፋክተራይዝ እናድርግ። በላይኛው ፋክተራይዝ ስናደርግ ምን ይሆናል ማለት ነው? ስኩዌር ሩት ኦፍ 20 ፕላስ ኤክስ እናደርጋለን። እቺ ማይነስ አለች አይደል? እዚህ ጋር ፕላስ 5 እናደርጋታለን። ኦቨር ስኩዌር ሩት ኦፍ 20 ፕላስ ኤክስ ፕላስ 5 ትሆናለች ማለት ነው። እሺ እንቀጥል። ከዛ ምን ይሆናል እዚህ ጋር ሊሚት ኤክስ አፕሮችስ ቱ 5 ምን ይሆናል? ይሄ እንዳለ ይሄኛው 20 ፕላስ ይሄኛው ስኩዌር ሩት ኦፍ 20 ፕላስ ኤክስ ስኩዌር ሩት ኦፍ 20 ፕላስ ኤክስ በዚህኛው ነው በዚህኛው እናባዛ። ይሄኛው ስናባዛ ምን ይሆናል? ይሄ ዘ ሆል ስኩዌር ይሄኛው ሲባዛ ይሄኛው ማለት ነው። ከዛ ይሄኛው ሲባዛ በዚህኛው ፕላስ 5 ሲባዛ በስኩዌር ሩት ኦፍ 20 ፕላስ ኤክስ ይሆናል። ከዛ ይሄኛውም ከዚህኛው እናባዛ ማይነስ 5 ስኩዌር ሩት ኦፍ 20 ፕላስ ኤክስ ይሆናል። ይሄኛው በዚህኛው እናባዛ ማይነስ 25 ይሆናል። ኦቨር ይሄኛው ምን ይሆናል ማለት ነው? ኤክስ ማይነስ 5 ስኩዌር ሩት ኦፍ 1 ፕላስ ስኩዌር ሩት ኦፍ 20 ፕላስ ኤክስ ፕላስ ስኩዌር ሩት ኦፍ 6 ይሄኛው ስኩዌር ሩት ኦፍ 20 ፕላስ ኤክስ ፕላስ 5 ይሆናል ማለት ነው። ስለዚህ ይሄኛው በዚህኛው ምን ይሆናል? ዜሮ ይሆናል። እቺኛዋ ደግሞ 20 ፕላስ ኤክስ ስኩዌር ሩት ኦፍ 20 ፕላስ ኤክስ ስትወጣ ስንት ሆናለች? ከስኩዌር ስትወጣ ራሱ ቁጥሩ ይሆናል ማለት ነው። ሊሚት ኤክስ አፕሮችስ ቱ 5 ይሄ ከስኩዌር ሲወጣ ስንት ይሆናል ማለት ነው? 20 ፕላስ ኤክስ ይሆናል። ስለዚህ ማይነስ 25 ይሆናል ማለት ነው። እዚህ ጋር ማይነስ 5 ኦቨር ኤክስ ማይነስ 5 ሲባዛ በስኩዌር ሩት ኦፍ 1 ሲደመር ስኩዌር ሩት ኦፍ 20 ሲደመር ኤክስ ሲደመር ስኩዌር ሩት ኦፍ 6 ስኩዌር ሩት ኦፍ 20 ፕላስ ኤክስ ፕላስ 5 ትሆናለች ማለት ነው። ስለዚህ ቀጥለን ምን እናያለን ማለት ነው? እዚህ ጋር ሊሚት ኤክስ አፕሮችስ 5 20 ማይነስ 25 ማይነስ 5 ስለዚህ ኤክስ ማይነስ 5 ትሆናለች። እቺ ይሄኛው ምን ይሆናል? ኤክስ ማይነስ 5 ይሆናል። እንዲህ ትሆናለች ማለት ነው። 20 ሲደመር ኤክስ ሲደመር አንደር ራዲካል 6 ሲባዛ ስኩዌር ሩት ኦፍ 20 ፕላስ ኤክስ ፕላስ እዚህ ጋር 5 ትሆናለች። ስለዚህ ምን ይሆናል? ይሄኛው በዚህኛው ይጠፋል ማለት ነው። ስለዚህ ይሄኛው በዛኛው ከጠፋ በኋላ ምን እናደርጋለን ማለት ነው? ሊሚት ኤክስ አፕሮችስ 5 1 ኦቨር አንደር ራዲካል 1 ፕላስ አንደር ራዲካል 20 ፕላስ ኤክስ ይሆናል ማለት ነው። እዚህ ጋር ፕላስ አንደር ራዲካል 6 ሲባዛ አንደር ራዲካል 20 ፕላስ ኤክስ ፕላስ 5 ትሆናለች ማለት ነው። አሁን እዚህ ጋር 5 ብናስገባ ስንት ይሆናል? 20 ሲደመር 5 25 ከአንደር ራዲካል 25 5 1 ሲደመር 5 6
ሲደመር ስኩዌር ሩት ኦፍ 6 ምንም የሚፈጥረው ነገር እዚህ ጋር 5 ብናስገባ ራሱ ምን ይሆናል ማለት ነው? ይሄ ኤክስ ዲፈረንት ፍሮም 5 መሆን ነበረበት ማለት ነው ቀድሞ። አሁን ግን 5 ብናስገባ እዚህ ጋር ምን ይሆናል ማለት ነው? ዲኖሚኔተር ላይ 0 አይመጣም። ስለዚህ 0 ካልመጣ ምን እናደርጋለን ማለት ነው? ማክሲማም ናምበሩ 5 አስገብተን መስራት እንችላለን ማለት ነው። ስለዚህ ምን ይሆናል ማለት ነው? ይሄ ሊሚት ኤክስ አፕሮችስ ቱ 5 1 ኦቨር አንደር ራዲካል 1 ሲደመር አንደር ራዲካል 20 ሲደመር 5 ሲደመር አንደር ራዲካል 6 ይሄም 20 ሲደመር 5 ሲደመር 5 ትሆናለች ማለት ነው። ስለዚህ ምን ይሆናል ይሄ ሊሚት ኤክስ አፕሮችስ 5 1 ኦቨር 1 ሲደመር ስኩዌር ሩት ኦፍ 25 5 ስለዚህ 1 ሲደመር 5 6 ይሆናል ማለት ነው። ስለዚህ አንደር ራዲካል 6 ሲደመር እዚህ ጋር አንደር ራዲካል 6 አለን። ይሄኛው 20 ሲደመር 5 25 ከአንደር ራዲካል ሲወጣ 5 5 ሲደመር 5 10 ይሆናል ማለት ነው። ስለዚህ ፋይናል አንሰራችን ምን ይሆናል ማለት ነው? 1 ኦቨር ሊሚት ኤክስ አፕሮችስ 5 ምን ይሆናል እዚህ ጋር 1 ኦቨር 2 ጊዜ ሩት 6 አለን ሲባዛ በ10 እናረጋታለን ማለት ነው። 2 ጊዜ ሩት 6 አለን በ10 እናባዛለን። ስለዚህ ይሄኛው ምን ይሆናል ማለት ነው? 1 ኦቨር 2 ጊዜ 10 20 አንደር ራዲካል 6 ፋይናል አንሰራችን ይሆናል ማለት ነው።